ሊወጣ አንተ ከመቼ ጀምሮ ነው ደግሞ ሰፈራችሁ እንደዚህ ዝብርቅርቅ የወጣው? አዲስ በቃ እሺ ደርሻለሁ ነው። ሊወጣ ነው ይላል ወንድሙ። እባክህ ዛሬ ድልልኝ። ዛሬም እንዲሁም ደርሶኛል እንዴ! እሱ ቁጥር እኮ አንተ አይደለም። እባክህ ዝም በል። ጀማሪ እዚህ ጋ ደርሶኛል ነው የምልሽ። ምንድነው የደረሰክ? እዲ አንቺ ነሻ ካላምሽው አሁን ነው የወጡት። እምቢ ካልሽ ግን እዛው የወጣሁበት ልጅ ጋር ነው ሄጄ የምቀበለው። ምንድነው የምሰጥህ? ድንግልናሽን አልልሽ መቼስ። በቃ አሁን ደርሰሽኛል ስጭኝ። ሲያስጠላ ፋራ ደፋር። ቆይ እምቢ ካልሽማ ምን ይደረጋል? እዛው የወጣሁበት ልጅ ጋር ቀበረዋል። ኔትወርክ ነው ተስጠላ ምን አይነት ቀን ነው? ያ ደግሞ እኮ ቆየ። ወይኔ ስልኬ ደርሶት ነው ለካ። ምኑ ነው የደረሰው? ስልክሽ ነዋ። እስኪ አባት በእናትህ አንዴ ስልክ አስደውለኝ። ቶሎ በይ ግን እሺ፣ ካርዱ እንዳያልቅ። እሺ ማን ልበል? ኤልሹ ነኝ። አንተ በምትከበርበት ሰፈር እኔ ስልኬን ልዘረፍ? ማን ይሰረቅሽ? ጭራሽ እኮ የሚገርመው ነገር ባላገር ነው። ባላገር ይኸውና የወሰድከው ስልክ ያክስቴ ልጅ ባለማወቅ እንደወሰድከው ይገባኛል። አሁኑኑ ስልኩን መልሶ። ባለማወቅ አይደለም ደርሳኝ ነው። አንቺ ልጅ ምንድነው የሚቀባጥረው? ምን አቅለታለሁ እኔ? እብድ ሳይሆን አይቀርም ሌባ። እብድ አይደለሁም የኔ ቆንጆ፣ እድለኛ እንጂ። እድሌ ደግሞ አንቺ ነሽ። እድሌ ግን እንደ በደለኛ እየይቺ ነው። አንተ ምንድነው መቀባጥረው? ስልኩን መልስላት። እሺ እድሌ ደግመን እንገናኛለን። እሺ እኔ ካንተ ጋር አላረገውም። እሺ ጃፋር ና እንሂድ። ሲያስጠላ። ባለፈው ልደትሽን ባለመምጣት ይደብሩኝ፣ ይቅርታ። ችግር የለውም ተቀብዬሃለሁ። ደሞ ስጦታ በስጦታ ሆነሽ ነበር። ብታይ ዳዴ የሰጠኝ ስጦታ ላሳየህማ። ሀብሌ የለም። አንተ የገጠር ልጅ። አዎ ነግረውኛል እዚህ አካባቢ። እሺ ቆይ በርግቧ እስታይ በርግቧ ተረጋጊ። አንቺ ያምሻል እንዴ? አንቺ ያውና በሂጂ ፈረስ ያደርሳል እንጂ አይዋጋ። እሺ ጓደኛዬ። ምንድነው? እድሌ እድሌ አትበለኝ። ሀብሌን አምጣ። ተረጋጊ እንጂ እድሌ። አንተ ልጅ አስሬ እድሌ አትበለኝ። ጨረሽ እንዴ? ኧረ ቀስ በል እንዴ። እሺ ወዴት ነው የምትወስደኝ?
እንዴ ኧረ እሺ ቢያንስ ቀስ በል ዋ እንኪ ቀይሪ እዚህ አዎ ማንም አይሽም እዚሁ ቀይሪ እሺ ዙር ዙር ባለጌ አንተ ዙር አይኔ ያረፈብሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው እሺ አሁን ሀብሌን አትመልስልኝ ሲያቅለው ጥሩነት ሰልሽ ስለምን ተጎዳሽ ልካስሽ ከዛ በፊት ግን በተራ አለብ ይሸመታል መውደድ ይሸመታል ሄለው ወንድሜ በእናትህ ስልኬ መልስልኝ እባክህ በጣም የምፈልጋቸው ፋይሎች አሉት እኔም በለ ቆየማን ደጋፊ ነህ የአርሰናል የታላቁ አርሰናል ደጋፊ ነኝ የአርሰናል በቃ ዋንጫ ሲበላ ሰጣለሁ በላ አርሰናል ዋንጫ በላ ትሽ ገላውን ሸጦ የበላውን ዋንጫ ነው እንዴ ደግሞ ዋንጫ በላ የምትለው ዘጋው አይ አርሰናል አንተ ዋንጫ በላ እኔ ስልኬን ተበላው ተበላላን አንቺ ለኔ ነው የምለው ለኔ ነው እኔችን ነው የምለው ግን ለምን አንቺን የምለው ለምን ነው እኔችን ነው የምለው ሳስብማ አንቺንማ አንቺን ለኔ ሰላም እንዳይነጋ የለም ደሞ ይሁን ቃ በሉ መሄዴ ነው እስኪ ውበትን ጃኬት ልሰጥ ነው የመጣሁት እምታሞግሷት ያቺ መከመ አመሰግናለሁ ምትሏት መንገዱና ምንም አይደል ፈልጋት ሀብሌን ለምን በዚህ በጠራራ ፀሐይ እንደቀጠርኩሽ ታውቂያለሽ አላውቅም ማወቅም አልፈልግም ያው የስድስት ሰዓቷ ፀሐይና የአንቺ ጸባይ ተመሳሳይ ስለሆነ ማለት በጣም ታቃጥላላችሁ ስለዚህ ሁሉም ሰው በጥላ ተሸፍኗችሁ ነው የሚሄደው ያቃውላክ አውስ እንደተለመደው ልኬዋለሁ ያቃበል እሺ ቦስ ሹፈው ኤልሻዳይ ሁለተኛ ጠገቤ እንዳትደርስ እሺ ስዝማዛም ሁዝ ለዘተዘኛዘ የዘኔዜ ሰዘወዞችስ ያዙሉዙ በዘተዘ ቦዘታዛ እንደዛ ደረሰዘ አዛላዛስ ኮዘመዘ ምሽድና ገባ አትበሉ ለጆሩ ይዘ ይዚዚ ቦዛ ሐዛላዛ የዘኔዜ ሰዘወዞችስ ያዙሉዙ በዘተዘ ቦዘታዛ ባዛገዘኝ ህዝ ቦስ ፍጉር ሻዩ ትምህርት ቤት እኮ ወላጅ ተጠሩ አትሄድልኝ ምን አርገ ተደባድቤ ነው አሁን ጨምርልኝ ሲጨርስ ግን እናወራለን Samedi soir, j'envoie les SMS à toutes les go. everybody ቤቢ ከምዶና እዚህ ሰፈር የገጠር ልብስ የሚለብስ ልጅ ታውቃለህ? ማን ነው? የሆነ አረንጓዴ የገጠር ልብስ እየተተለተለ ሱሪ ሸዋዩን ነው እንዴ? አዎ ያ ፎቅ ይታይሻላ? ከፎቁ ፊት ለፊት ዛፍ አለ። ጥላ ፎቅ ማለት ነው። ጥላ ፎቁን እጥፍ እንዳርሽ ካታንጋ ገባሽ ማለት ነው። ጠይቂ፣ የሱ ግዛት ነው። እሺ አመሰግናለሁ። በዚህኛው ነው
ዳዳርሽ እንዳልኩሽ ማርሽም እንደዛው ከስምም ስም ሰጡሽ ሃይ አዲስ አበባ ብለው ከቆንጆ ያደረ የገባው የነቃ አያያዝ ይችላል። አሁንም አብሌ ምናምን ልትይ ነው? አይ እና ምን ፈልገሽ መጣሽ? ይቅርታ ልልህ ነው። ለምን? ወተቱን ላይ ስለደፋውብህ። ችግር የለውም። ከዚህ ሰፈር ወጥተን ማውራት እንችላለን? እስቴል እዛ ጋር ጠብቂኝ። አንዲት አይቱ ተናፋቂ ላያት ሁሉ አብረቅራቂ ተከታይዋ በስቷ አድናቂ ጆዬ ጃንታ አይነ ልውል ነው መሰል። ካልደበረ ከአንድ ጥያቄ ልጠይቅህ? ይቻላል። የስምህን ትርጉም ማወቅ እችላለሁ? አብዱኪያር ዘፈን ላይ ታገኛለሽ። ምን ነው ሸዋ? የስምህ ትርጉም ዘፈን ነው እንዴ? አይደለም፣ መሆን ስለምፈልግ ነው። ሸዋዬ መሆኑን? አዎ። ምን ነው? አይ ምንም። ሰው ሁሉ አራዳ ለመሆን በሚመኝበት ሰዓት ሸዋዬ መሆንን ስትመኝ አስገርመኸኝ ነው። ትክክለኛ አራዳ እኮ ሸዋዬ ነው። እድሉ ላይ ስግጥ ያለ ነው። ደግሞ እርድና ከሱቅ የሚገዛ ሸቀጥ አይደለም የሚኖሩት እንጂ። ቆይ እሺ፣ አራዳ ከሆንክ ለምን ትሰርቃለህ? እነሱ ድልኝ ስላልሰጡኝ እኔ ራሴ ድልኝ ኪሳቸው ውስጥ ፈልጋታለሁ። እዛ ዕለት ግን ለምንድን ነው አንተም ወንድም የሚሮጣችሁት? ይህ ስልኬ ነው። ሌላ ጊዜ ስትመጪ እነግርሻለሁ። አሁን መሄድ አለብኝ። እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ሸዋ። ምነው ሸዋ